ሰላም እንዴት ናችሁ? ኦኬ ያው ባለፈው በነበረው የሪኳየርመንት አፕዴት አማካኝነት የጨመርናቸውን ነገሮች ለማሳየት እንሞክርና ከዚህ በኋላ ኮሜንቶች ሊኖሩ ይችላሉ ወይም ደግሞ ሚስ አንደርስታንድ የተደረጉ ነገሮች ሊኖሩ ይችላሉ። እነሱን ኮሚኒኬት በማድረግ አብረን ሃንድል የምናደርጋቸው ነገሮች ይሆናሉ ማለት ነው። ያው ሪኳየርመንቱን ካየን በኋላ ምን ምን ያስጨምሩናል ብለን ያሰብነው አንደኛ በሴቲንግ በኩል ምንድነው አንደኛ ሴቲንግ ሆኖ ወርኪንግ ሽፍት ወይም ደግሞ ሽፍት የሚባለው ነገር ክሬት መደረግ አለበት ብለን ስላሰብን እዚህ ጋር ጨምረናል። ወርኪንግ ሽፍት ላይ ሊስት አውት ይደረጋል። ሽፍት ኔም ይኖረዋል፣ ዲስክሪፕሽን ይኖረዋል፣ ወርኪንግ ዴይ ይኖረዋል፣ ታይም ሬንጅ ይኖረዋል፣ ከምን እስከ ምን ሰዓት የሚሰራው፣ ስታተሱ ደግሞ አክቲቭ ነው ወይስ አይደለም። ይሄ ስታተስ አሁን ላይ ለኢምፕሎይ ክሬት በሚደረግ ሰዓት መምጣት አለበት ወይስ መምጣት የለበትም የሚለውን እዚህ ጋር ማለት አለብን ማለት ነው። ክሬት ላይ ምንድነው ሽፍት ኔም ይኖረናል። ሽፍት ኔሙ ለምሳሌ ሞርኒንግ ሽፍት ሊሆን ይችላል ወይም ደግሞ ኢቭኒንግ ሽፍት ሊሆን ይችላል። ኔሚንጉ ያው በቤዝድ ኦን ክሬት በሚያደርገው ሰው ዲፔንድ የሚሆን ነገር ይሆናል። ዲስክሪፕሽን አለው። ከዛ ወርኪንግ ዴይ ለምሳሌ በሳምንት ውስጥ ምን ምን ቀን ነው የሚሰራው የሚለውን እዚህ ጋር ዲፋይን እናደርጋቸዋለን። ዲፋይን ካደረግን በኋላ ስታርት ታይም እና ኢንድ ታይም አለው። ይሄ ማለት ለምሳሌ ሰኞና ሮብ ከምን ሰዓት እስከ ምን ሰዓት ነው የሚሰራው የሚለው ነው። ስለዚህ ከሁለት ሰዓት ተኩል እስከ 11 እስከ 11 ተኩል ይሰራል ካልኩኝ እስከ 11 ተኩል ይሰራል ካልኩኝ በዚህ መልኩ ሰብሚት ብዬ ክሬት ማድረግ እችላለሁ ማለት ነው። ሽፍት ኔም ክሬት ማድረግ አለብኝ። ሬጉላር ሽፍት ብዬ ክሬት አድርጌዋለሁ። በዚህ መልኩ ክሬት ያደርግልኛል። ሽፍት ኔሙን ያደርጋል። ከዛ መልኩ መች ነው ክሬት የሚያደርገው የሚለውን እሱንም ያሳየኛል። በዚህ መልኩ ሽፍቶችን ክሬት እናደርጋለን መጀመሪያ ማለት ነው። ከዛ ሌላ የጨመረው ነገር ደግሞ ምንድነው ያው እዚህ ሽፍት ላይ ከዚህ በፊት ሁሉም ፋንክሽናሊቲዎች እንዳላቸው ዲሊት እና ኤዲት አላቸው። በማንኛውም ሰዓት ኤዲት እና ዲሊት ማድረግ ይቻላል ማለት ነው። ሌላ ምንድነው የጨመረው በኔፊሻሪዎች ምንድናቸው ሳሟን የዚህ ሲስተም የሚጠቀም ሰው ቤኔፊሻሪዎች ይኖሩታል። እነዛ ቤኔፊሻሪዎች አካውንት አላቸው። ቤኔፊሻሪ ኔም አላቸው። ባንክ ምን አይነት ባንክ እንዳላቸው፣ አካውንት ነምበራቸው ምን አይነት እንደሆነ እሱን ሁሉ ዲቴል ማስገባበት ነው ማለት ነው። ቤኔፊሻሪ ኔም የሆኑት እዚህ ጋር ባንክ ኔም ያስገባልን። ባንክ ኔም ፖሲብል ይሆናሉ ያልናቸው ኢትዮጵያ ውስጥ እየተንቀሳቀሱ ያሉ ባንኮችን እነሱን ለማስገባት ሞክረናል። እነሱን ሴሌክት አድርገን መጠቀም ይቻላል። ከዛ አካውንት ሆልደር ኔም ደግሞ እነዚህ ቤኔፊሻሪዎች ወይ ሰፕላየር ነው ሊሆኑ የሚችሉት ወይ ከስተመር ናቸው ሊሆኑ የሚችሉት። ስለዚህ ሰፕላየር እና ከስተመር እዚህ ጋር ሁሉም ይመጣሉ። ሰፕላየር ቱንስ በሰፕላየር ፍላግ፣ ከስተመር የሆኑትን ደግሞ በከስተመር ፍላግ ድሮፕ ዳውን ኦፕሽን ላይ ይመጣሉ። የትኛው ነው የሚለውን ሴሌክት ማድረግ እንችላለን ማለት ነው። እሱን ካደረግን በኋላ አካውንት ነምበር አላቸው። አካውንት ነምበር እናስገባና ከላይ ባንክ ስለመረጥን ሰብሚት እንላለን ማለት ነው። ስለዚህ ቤኔፊሻሪዎችን በዚህ መልኩ ክሬት ማድረግ ይቻላል ማለት ነው። ሌላ ሰብ ካታጎሪዎች የሚል ነገር ሪኳየርመንት ላይ አለ። እነዛ ሰብ ካታጎሪ ምንድን ናቸው? ካታጎሪ ውስጥ ያሉ ሰብ ካታጎሪዎች ናቸው። አንደኛ ካታጎሪውን መጀመሪያ ክሬት ማድረግ አለብን። ከዚህ በፊት የነበረው ወይ ነው እሱ ምንም የተቀየረ ነገር የለውም። እዚህ ጋር ካታጎሪውን ክሬት እናደርጋለን። ሰብ ካታጎሪ ካለው ሰብ ካታጎሪ አለው ብለን ጀስት አድ ሰብ ካታጎሪ የሚለውን ሳንነካ ሰብሚት ማለት እንችላለን። ይሄ ማለት ካታጎሪው ክሬት ይደረጋል፣ ነገር ግን ሰብ ካታጎሪ የለውም ማለት ነው።
እሱን ካደረግን በኋላ መጨረሻ ከዚህ መጥተን ሰብ ካታጎሪ ክሬት እናደርጋለን። ሰብ ካታጎሪ ክሬት በምናደርግ ሰዓት መጀመሪያ የሚጠይቀን ነገር ምንድነው? የዚህ ካታጎሪ ወይም ደግሞ ይሄ ግሩፕ የሚደረግበት ሜን ካታጎሪው ምንድነው ብለን እዚህ ጋር ቅድም ክሬት ያደረግናቸው እዚህ ጋር ድሮፕ ዳውን ሊስት ነው ይመጣሉ። ስለዚህ እሱን ለምሳሌ ሜን ካታጎሪ ብለን ክሊክ ካደረግን እዚህ ጋር ደግሞ ሜን ካቴጎሪ ብለን ለምሳሌ አንድ ሰው ካታጎሪ ክሬት እናድርግ። ምንድነው ካታጎሪ ሜን ካታጎሪ ነው ማለት ነው። ስለዚህ ሰሚት ስንለው ሜን ካታጎሪ ሰብ ካታጎሪ ብሎ ሰብ ካታጎሪውን ዲፋይን ያደርግልናል። የዚህ ካታጎሪ ማን ነው? ሜን ካታጎሪ የሚባል ነው። ስለዚህ በዚህ መልኩ ሜን ካታጎሪ እና ሰብ ካታጎሪ የሚለውን በዚህ መልኩ ሪሌትድ አድርጎ ያስቀምጥልናል ማለት ነው። ሌላ ሴቲንግ ላይ የጨመርነው ነገር የለም። ከዛ ሌላ ምንድነው የጨመርነው? ባንክ ላይ በእኛ ሳይድ ያሉ ባንኮችን ወይም ደግሞ ይሄን ሲስተም በሚጠቀሙ ሰው ባንክ እንዴት አድ ያደርጋል ብለን እሱን ነገር ጨምረናል ማለት ነው። ስለዚህ ባንክ አድ በሚያደርግ ሰዓት ቅድም እንዳልኩ ባንክ ሊስቶችን እዚህ ጋር ይመጡለታል። ለምሳሌ ኮመርሻል ባንክ ኦፍ ኢትዮጵያ ነው። አካውንት ሆልደሩ ደግሞ እኛ እንደ ስታፍ የመዘገብናቸው ወይም ደግሞ እንደ ዩዘር ብለን የመዘገብናቸው እዚህ ጋር ይመጣሉ ማለት ነው። ምክንያቱም አካውንት ነው ክሬት እያደረግን ያለ ነው። ዩዘሮች ናቸው መምጣት ያለባቸው። ስንቀበል ወይም ደግሞ ስንሸጥ በዚህ አካውንት ስለምንሸጥ ዩዘር ሊስት ይመጣል። እዚህ ጋር ዩዘር ሊስት እንመርጣለን። አካውንት ነምበር እናስገባለን። አካውንት ነምበር ካስገባን በኋላ ሜቢ እዛ ባንክ ላይ ያለን ኢኒሻል ባላንስ ካለ እሱ ላይ 1 ሚሊዮን ሊሆን ይችላል፣ 2 ሚሊዮን ሊሆን ይችላል። የፈለግነው ማስገባት እንችላለን። እዚህ ጋር ለምሳሌ 2 ሚሊዮን ብር ብለን ኢኒሻል ዲፖዚት እናስገባለን። ኖቱ ያው ኦፕሽናል ነው፣ በሱ መቀጠል ይቻላል ማለት ነው። ቀጥታ የሚወስደን ወደ ባንክ አካውንት ማኔጅመንት ነው የሚወስደን። ወይም ደግሞ ዳይሬክትሊ መግባት ከፈለግን ባንክ አካውንት ውስጥ ገብተን ባንክ አካውንት ማኔጅመንት የሚል አለ። እሱን ተጭነን መግባት እንችላለን። ዛሬ ከገባን በኋላ እዚህ ላይ የሚያሳየን በሙሉ የባንክ አካውንት ማኔጅመንት ነው። ስለዚህ አጠቃላይ በእኛ ሳይድ ወይም ደግሞ በሲስተሙ በሚጠቀመው ሰው ቶታል ባንክ አካውንት ምን ያህል ባንክ አካውንቶች አሉ፣ ከነዛ አካውንት ውስጥ ደግሞ ምን ያህል ባላንሶች አሉኝ፣ ከዛ መንዝሊ ትራንስፈር ከአንድ አካውንት ወደ አንድ አካውንት ትራንስፈር አድርጌ ከሆነ ምን ያህል ጊዜ አድርጌያለሁ፣ ከዛ ደግሞ ዲፖዚት አድርጌም ከሆነ ደግሞ መንዝሊ ዲፖዚት ብሎ እዚህ ጋር ያሳየኛል ማለት ነው። ሁሉም አራቱም አክሽኖች እዚህ ጋር አሉ። ባንክ አካውንት አድ ማድረግ እችላለሁ። ትራንስፈር ከባንክ ወደ ባንክ ትራንስፈር ማድረግ እችላለሁ። ፍሮም ናቱ ያለው በዚህ መልኩ እጋለሁ። ባንክ ዲፖዚት ማድረግ ከሆነ የትኛው ባንክ ላይ ምን ያህል አማውንት ነው ዲፖዚት ማድረገው፣ ሪፈረንስ ነምበር ወይም ደግሞ ትራንዛክሽን ሪፈረንስ ነምበር ካለ በዚህ መልኩ ማድረግ ይችላል። ከዛ ዊዝድሮው ማድረግ ከሆነ ደግሞ የትኛው ነው የሚለውን ስቲል በዚህ መልኩ እየመረጠን ዊዝድሮው እናደርጋለን። እያንዳንዱ ትራንዛክሽኖች ይያዛሉ ማለት ነው እዚህ ጋር። እዚህ ላይ ባንክ አካውንት አለን። ቅድም እንዳልኩ ባንክ አካውንት ሊስቶች ምን ያህል ባንክ አካውንት አለኝ፣ ከነዛ ባንክ አካውንት ላይ ደግሞ ምን ያህል አማውንት አለኝ የሚለው አሁን ለምሳሌ ሌተስት ክሬት ያደረግነው ኮመርሻል ባንክ ኦፍ ኢትዮጵያ ነው የሚለው፣ ሆልደር ኔሙ አህመድ ኡመር ነው የሚለው፣ ኢኒሻል ዲፖዚቱ 2 ሚሊዮን ብር ነው ብለን ያስገባ ነው። እዚህ ጋር ኦፕሽኖች አሉት። ዲቴሉ ማየት ከፈለግን ባንክ አካውንት ኤዲት ማድረግ ከፈለግን፣ ዲፖዚት ማድረግ ከፈለግን፣ ዊዝድሮ ማድረግ ከፈለግን ወይም ደግሞ አካውንቱን ጭራሽ ዲሊት ማድረግ ከፈለግን በዚህ ማድረግ ይቻላል ማለት ነው። ከዛ ሌላ ደግሞ ምንድነው ባንክ ትራንዛክሽን ለምሳሌ ስንቀበል ወይም ደግሞ ስንሸጥ ሊሆን ይችላል። በየትኛው አካውንት ነው የገባው የሚለውን ትራንዛክሽን አንድ ይዟል። ያ ትራንዛክሽን ምን ያህል ነው አማውንቱ፣ ከዛ ይሄ ጀስት ስታተስ ነው ከዚህ ጋር እኩል ነው። ፔንዲንግ ትራንዛክሽን ደግሞ ጀስት ፔንዲንግ የሆኑ ትራንዛክሽኖች ናቸው።
ይሄ ለጊዜው ይሄ ፋንክሽን አይደለም ፔንዲንግ ተብሎ ስለሌለ ጀስት ዜሮ ሆኖ የሚቀመጠው ማለት ነው። ከዛ ምንድነው ሌላ ትራንዛክሽኑን እያንዳንዱን ያሳየናል። ለምሳሌ እዚህ ጋር ውስጥ ሆኖ አማውንቱ 1000 ነው ዊዝድሮ የተደረገው ትራንዛክሽን ዴቱ በዚህ ቀን ነው። በዚህ አካውንት ሪፈረንስ ነምበሩ ይሄ ነው። ሪስፖንሲብል ፐርሰን ወይም ደግሞ ትራንዛክሽኑን እንዲካሄድ ያደረገው ሰው ሆልደሩ ይሄ ነው። ከዛ መጨረሻ ዲቴል በምናይ ሰዓት ሪዝኑ ሁሉ ያሳየናል። ለምሳሌ ኤክስፔንስ ፔመንት ፎር ሜክ ፔድ ፎር ዘ ሌበር ብዬ ክሊክ ያደረኩት ነበር ከዚህ በፊት ሶስቱን ትራንዛክሽን ትሬስ አድርጎ ይዞት ነው ማለት እያንዳንዱ ዲቴል በዚህ መልኩ ያሳየናል። ሌላ ትልቁ ነገር ምንድነው? ፕሮዳክሽን ዴይሊ ፕሮዳክሽን ሊሆን ይችላል። ስለዚህ ዛሬ ልናመርት ያሰብነው ምንድነው የሚለውን ነገር በዚህ ላይ ነው የምናየው። ሶ ያ ፕሮዳክሽን ዴት አለው፣ ባች ነምበር አለው፣ አውቶማቲካሊ ጀነሬት የሚሆን ኦፕሬተሩ ማን ነው የሚለውን፣ ሽፍቱ በምን ሽፍት ነው የተሰራው፣ በየትኛው ዌርሃውስ ነው የተሰራው እና ስታተሱ ኮምፕሊትድ ነው ወይስ አይደለም የሚለውን ነገር ነው የሚይዘው ይሄ ፕሮዳክሽን ለው ማለት ነው። ሶ ፕሮዳክሽን ክሬት በምናደርግ ሰዓት ሁሌም ዴቱን እንመርጣለን በመች ቀን እንደሆነ ፕሮዳክሽኑ ራን የተደረገው ኦፕሬተሩ ማን ነበር ከስታፎች ይመርጣል። ሽፍት ደግሞ በየትኛው ሽፍት ነው የተሰራው ኦልሬዲ ክሬት የተደረጉትን ሽፍቶች ይይዛል ማለት ነው። ዌርሃውስ ደግሞ ከየትኛው ዌርሃውስ ነው 3-4 ዌርሃውሶች ሊኖሩ ይችላሉ። ስለዚህ ከየትኛው ዌርሃውስ ነው የሚለውን በዚህ መልኩ መምረጥ አለበት። ከዛ ዲስክሪፕሽን ካለው ዲስክሪፕሽን ሊያስገባ ይችላል። ከዛ ግን ምንድነው አንድ ፕሮዳክሽን ራን በሚሆንበት ሰዓት ራው ማቴሪያል ዩዝድ ያደረጋቸው ነገሮች አሉ። ከዛ ፊኒሽድ ጉድ ደግሞ አለ። ራው ማቴሪያሎችን ከተጠቀመ በኋላ ፊኒሽድ ጉድ ፕሮዲዩስ ያደርጋል። ከዛ ፊኒሽድ ጉዶችን ፕሮዲዩስ ካደረገ በኋላ ዌስት የሆነ ነገር ካለ ስቲል ኳንቲቲያቸውን ማስገባት ይችላል። እነሱን አንድ በአንድ ስናይ ለምሳሌ ራው ማቴሪያል እንደ ፕሮዳክት ክሬት ማድረግ አለብን። ራው ማቴሪያል ክሬት ያደርጋል። ራው ማቴሪያል ክሬት ካደረገ በኋላ ወይም ደግሞ ፕሮዳክት እሱን ክሊክ ያደርጋል። ኳንቲ ይሄን ተጠቅሜያለሁ ይላል። ከዛ መጨረሻ ሌላ ራው ማቴሪያል ካለ አድ ይላል። አሁንም በዚህ መልኩ ኳንቲቲያቸውንና ራው ማቴሪያሉ እየመረጠ ማስገባት ይችላል ማለት ነው። ከዛ ፊኒሽድ ጉድም እንደዚሁ ለምሳሌ እነዚህን ራው ማቴሪያል ከተጠቀመ በኋላ 1 ሊትር የቢራ ጠርሙስ ከሆነ ያመረተው እዚህ ጋር 1 ሊትር ዋተር ቦትል ብሎ ክሊክ ያደርግና ከዛ ምን ያህል ነው ኳንቲቲው ምን ያህል ነው ያመረተው ለምሳሌ 2 ሊሆን ይችላል 5 ሊሆን ይችላል። እነዛን ራው ማቴሪያሎች በመጠቀም 5 አመርቶ ከሆነ በዚህ መልኩ ያደርጋቸዋል። ሌላ ከ1 ሊትር ዋተር ቦትል ተጨማሪ ለምሳሌ ባለ 2 ሊትር አምርቶ ከሆነ ወይም ደግሞ ባለ 3 ሊትር ወይም ደግሞ ሌላ ኳንቲቲያቸው ላይ የሚችል ኳሊቲያቸው ላይ የሚል ፊኒሽድ ጉድ ፕሮዲዩስ አድርጎ ከሆነ አድ እያለ እነዚህን ነገሮች መጨመር ይችላል ማለት ነው። ከዛም ወደ መጨረሻው ስንመጣ ምንድነው ዌስት ያደረጋቸው ነገሮች ሁሌም ከተጠቀመው ነው የሚወስደው። ይህ ማለት እዚህ ጋር ከመረጣቸው ውጭ ሊያስመርጠው አይችልም። ለምሳሌ እዚህ ጋር አንድ ስመርጥ ታች ላይም አንድ ነው የሚያስመርጠኝ ያ ራሱን ነው እንደ ራው ማቴሪያል ያስገባ ነው ዌስት ሊሆን የሚችለው በሚል ስለዚህ አድ ዌስት እያለ ፕሮዳክቱን ይመርጣል። ኳንቲ ዌስት ያደረገውን ይመርጣል። ከዛ ዌስት የሆነበትን ደግሞ ሪዝን አይዘር ለምሳሌ ስቴፕ ዘሎ ከሆነ ወይም ደግሞ የተጠቀመው ራው ማቴሪያል ሊሆን ይችላል። በሆነ ሚንስ ሪዝን ካለው ለእያንዳንዱ ዌስት ፕሮዳክት ለሱ ማስገባት መቻል አለበት። ስለዚህ መጨረሻ ሰሚት ሲለው ቅድም ባየነው መልኩ ፕሮዳክሽን ሪፖርት ላይ እንዳየነው በዛ መልኩ ይመጣልናል ማለት ነው። ያ ፕሮዳክሽን ሪፖርት ምንድነው? ዴይሊ ሪፖርት አለው፣ ዊክሊ ሪፖርት አለው፣ መንዝሊ ሪፖርት እና የርሊ ሪፖርት አለው። ከዛ ሌላ በዴት እና በዌርሃውስ ፊልተር ያደርጋል። ለምሳሌ በዚህ ዴይሊ ሪፖርት ላይ አንዴ ከሆነ ፕሮዳክሽን ክሬት ያደረገው ወይም ደግሞ አንዴ ከሆነ ራን ያደረገው አንዴ ብሎ ይቆጥራል። ፊኒሽድ ጉድ ቫልዩ ደግሞ ምን ያህል ፊኒሽድ ጉድ ቫልዩ እንዳወጣ ለምሳሌ ኳንቲቲያቸውን ነው ይሄ 5 ፊኒሽድ ጉድ ካወጣ 5 ብሎ ይገልጻል። ከዛ
በቫልዩ ሲገለጹ ምን ያህል ናቸው ብሎ እዚህ ጋር በብር መጠን ያሳየናል ማለት ነው። ራው ማቴሪያልም እንደዛው ምን ያህል ራው ማቴሪያል ተጠቀመ፣ ከዛ ምን ያህል ደግሞ ወርዝ ያደርጋሉ በአማውንት ደረጃ። ከዛ ዌስት ደግሞ ዌስት ያደረገው ምን ያህል ነው፣ ከዛ በገንዘብ ደረጃ ደግሞ ምን ያህል ገንዘብ ዌስት አድርጓል የሚለውን እዚህ ጋር ያሳየናል ማለት ነው። ለዊክሊም ለመንዝሊም ለየርሊም በዚህ መልኩ ነው ፕሮዳክሽን ፕሮሰስ የሚያደርገው ማለት ነው። ለምሳሌ ከዚህ በፊት አሁን ዛሬ አላደረኩም። ስለዚህ ዴይሊ ሪፖርት ላይ ምንም አይኖረኝም ማለት ነው። ዊክሊ ሪፖርት ላይ በመጣ ሰዓት በ08/19/25 ራን ያደረኩት ፕሮዳክሽን ነበረ። ስለዚህ አንዴ ነው ራን ያደረኩት። ፊኒሽድ ጉድ 6 ነው ያወጣሁት። 6ቱ ፊኒሽድ ጉዶች ቢሸጡ 600 ብር ያወጣሉ። ራው ማቴሪያል የተጠቀመው 120 ነው የተጠቀመው እስከ 120 ሺህ ብር ወርዝ የሚያደርጉ ያው ይሄን ፕሮዳክቱን በምናስገባ ሰዓት ሚስ የተደረገ ነገር ሲሆን 120 ነው የተጠቀመው ከ120ው 120 ሺህ ነው ወርዝ የሚያደርገው። ከ120 ሺህ ደግሞ ከ120ው ሁለቱ ዌስት አድርገዋል። ዌስቱ የሆነው በሂሳብ ደረጃ 2000 ነው ማለት ነው። ራን እስካሁን ቶታል ራው ማቴሪያል፣ ቶታል ፊኒሽድ ጉድ፣ ቶታል ዌስት ብሎ በዚህ ጋር በቴብል በዲቴል ያስቀምጥልናል። ፕሮዳክሽን በዚህ መልኩ ነው የሚሆነው ማለት ነው። በሬንጅ ፊልተር ማድረግ ይቻላል። ስታርት እና ኢንድ ብሎ ከዛ ደግሞ በዌር ሃውስም ደግሞ ከየትኛው ዌር ሃውስ ነው ይሄ ፕሮዳክሽን ራን የተደረገው የሚለውን በዚህ መልኩ ያሳያል። እሺ ፕሮዳክሽን በዚህ መልኩ ነው የሰራነው። ሜቢ ኤኒ ኮመንት ካለ እዚሁ ላይ ቀነስ መጨመር ያለባቸው ነገሮች ካሉ እንደገና አፕዴት መደረግ የሚችሉ ነገሮች ናቸው ዲፕሎይ ከመደረጋቸው በፊት ማለት ነው። ሌላ የጨመርነው ምንድነው? ሁሌ ሴል በምናደርግ ሰዓት ከዚህ በኋላ ከዚህ ልጀምርና ፕሮዳክት ላይ ከዚህ በፊት ያልነበረ ነገር ምንድነው? ፕሮዳክቱን ክሬት በምናደርገው ሰዓት ካታጎሪ እንመርጣለን። ለምሳሌ ማክሲሞ የሚል ካታጎሪ ብመርጥ ይህ ሰብ ካታጎሪ ከሌለው በዚህ መልኩ ነው የሚመጣው፣ አያስመርጠንም ጭራሽ። ከዛ ይሄኛውን ስመርጥ ሰብ ካታጎሪ ካለው እንደዚህ ያስመርጠኛል ማለት ነው። ስለዚህ ኒሞ በሚለው ካታጎሪ ላይ ሰብ ካታጎሪዎች ካሉ እንደዚህ ያስመርጠናል። አንዱን መርጠን መቀጠል እንችላለን ማለት ነው። ሌላ ደግሞ ምንድነው እዚህ ጋር የጨመርነው ነገር ፕሮዳክት ታይፕ ሁሌ ዲፋይን መደረግ አለበት። ፕሮዳክቶች ሁለት ናቸው፣ ራው ማቴሪያል እና ፊኒሽድ ጉድ። ስለዚህ ፊኒሽድ ጉድም ካሉ ለምሳሌ 1 ሊትር የዋተር ቦትል የምናመርት ከሆነ ኳንቲቲያቸው 0 ሆኖ ሊሆን ይችላል። ኦር አይዘር ኦልሬዲ ዌር ሃውስ ላይ ፊኒሽድ ጉድ የተመረቱ ካሉ ፊኒሽድ ጉድ ብሎ ታይፓቸው ስቶክ አለርት እና ኢኒሻል ኳንቲቲ ለምሳሌ 10 ካለን ዌር ሃውሳችን ላይ 10 ብለን እናስገባለን። ከዛ መጨረሻ ፕሮዳክሽን ላይ ፊኒሽድ ጉድ ብለን ክሬት ያደረግናቸው ናቸው እዛ ፊኒሽድ ጉድ ላይ ሊመጡ የሚችሉት ማለት ነው። ፊኒሽድ ጉድ ፕሮዳክት ታይፕ ብለን በዚህ መልኩ ክሬት እናደርጋለን። ራው ማቴሪያል ከሆነ ደግሞ ራው ማቴሪያል ብለን ክሬት ማድረግ መቻል አለብን ማለት ነው። ከዛ ሴልስ ላይ በምንመጣ ሰዓት ሴል በምን ሰዓት ሁሌ ይሄን ከስተመር ነው ዌር ሃውስ ከመረጥን በኋላ እዚህ ጋር ሊመጡልን የሚችሉት ፊኒሽድ ጉዶች ብቻ ናቸው። ምክንያቱም ሴል ለመደረግ የሚበቁት ፊኒሽድ ጉዶች ስለሆኑ ወደ 3 ምናምን ፕሮዳክቶች አሉን። አሁን ግን እዚህ ጋር እየመጣ ያለው 1 ሊትር ዋተር ቦትል ነው እየመጣ ያለው። ስለዚህ ሴልስ ላይ ከዚህ በኋላ የሚመጣው ራው ማቴሪያል ሳይሆን ፊኒሽድ ጉድ ብቻ ናቸው። ታይፓቸው ቅድም ፕሮዳክት ላይ ክሬት ስናደርግ ፊኒሽድ ጉድ ብለን ክሬት ያደረግናቸው ነገሮች ናቸው እዚህ ጋር የሚመጡት ማለት ነው። ይሄ በዚህ መልኩ ማለት ይችላል። ሌላ ኤክስፔንስ ላይ ነበር አፕዴት ያደረግነው። ሊስት ኦፍ ኤክስፔንስን በምናይ ሰዓት ድሮ ያልነበሩ ነገሮች ዲቴል የሚባል ነገር አማውንት ኦልሬዲ ነበረ። ፔመንት ሜትድ በምን የተከፈለው የሚለውን እና ባንኩን ያሳየናል ማለት ነው። ስለዚህ ኤክስፔንስ ክሬት በምናደርግ ሰዓት
ዌርሃውስን ከመረጥንና ካታጎሪውን ከመረጥን በኋላ እሺ እዚህ ጋር ከመረጥን በኋላ አማውንት እናስገባለን። ፔመንት ሜቶዱ ካሽ ፔመንት ከሆነ ካሽ ፔመንት ነው። ባንክ ትራንስፈር ከሆነ ካሽ ፔመንት ከሆነ ይሄ ነገር ዲሴብል ነው። አያስመርጠንም። ባንክ ትራንስፈር ሲሆን ወደ ባንክ እንዲያስመርጠን ይፈቅድልናል ማለት ነው። ስለዚህ የትኛው ባንክ ነው ማነው ሆልደሩ የሚለውን እያየን አማውንቱ ምን ያህል አማውንት እንዳለው እያየን ከየትኛው ባንክ መክፈል እንዳለብን እዚህ ጋር መምረጥ እንችላለን። ለምሳሌ ኮመርሻል ባንኮች ኢትዮጵያ 2 ሚሊዮን ብር አለ። እዚህ ነው መክፈል እንፈልግ ካል በዚህ መልኩ ክሊክ አድርገን አማውንትን ካስገባን በኋላ ኤክስፔንሳችን ክሬት ማድረግ እንችላለን ማለት ነው። እሱ እያንዳንዱን ያሳያል። ፔመንት ሰመሪው የሚከፈለው 2000 ነው። ከተከፈለ በኋላ 1,998,000 አማውንት ሪሜኒንግ ባላንስ ይኖረናል ይለናል። ቀድሞ ያሳየናል። ስለዚህ እሱ መጨረሻ ክሬት ማድረግ እንችላለን ማለት ነው። አሁን ክሬት አድርጎታል። ቶፕ ላይ ነው ያመጣው። 2000 ተከፍሏል። ከማን የተከፈለው? ባንክ ትራንስፈር ነው የተከፈለው። ኮመርሻል ባንክ ኦፍ ኢትዮጵያ ከሚለው ባንክ ነው የተከፈለው ማለት ነው። ስለዚህ ይሄን ነገር ዲሊት ስናደርገው መልሶ ወደ ነበረው አማውንቱ ወደ ነበረው ይመልሰዋል። ይሄን ይመስላል ነው ኤክስፔንስ። ሌላ ደግሞ ምንድነው የጨመርነው? ኤክስፔንስ ካታጎሪ ክሬት በምናደርግ ሰዓት ካታጎሪ ኔም ለምሳሌ ፔሮል ከሆነ ፔሮል እናለን። እስቲ ይሄ ለሳምፕል ነው በሚገባን ቋንቋ ለምሳሌ ግን ፔሮል ካልን የሰራተኛ ደሞዝ የምንከፍልበት ስለሆነ ኢዝ ፔሮል ካታጎሪ የሚል አለ። እሷን ክሊክ ካደረግነው ኦልሬዲ ለሰራተኛ ደሞዝ የሚከፈልበት በዚህ ካታጎሪ እንደሆነ ይታወቃል ማለት ነው። ስለዚህ ፔሮል ብዬ ክሬት አደረኩት። ከዛ ኤክስፔንስ ክሬት ለማድረግ በምንሞክር ሰዓት እና ፔሮል የሚለው ይመጣል። ይሄን ፔሮል ክሊክ ስናደርገው አውቶማቲካሊ አማውንቱ የሁሉንም ሰራተኞች ደሞዝ ኳልኩሌት አድርጎ አክቲቭ የሆኑትን ሰራተኞች ደሞዝ ኳልኩሌት አድርጎ ለምሳሌ 100,000 ይላል። እዚህ ጋር አንድ ሰራተኛ ብቻ ስላለ እሱንም 100,000 ብለን ስላስገባ ነው የእሱን 100,000 ያመጣልናል ማለት ነው። እንዲህ አድርገን ፔሮል መክፈል እንችላለን በአንዴ ማለት ነው። ሌላ የጨመረው ነገር ምንድነው? ዩዘር ሊስት ላይ ከዚህ በፊት የመጡ ሪኳየርመንቶች ነበሩ። ዩዘር ኔም ክሬት መደረግ እንዳለበት። ስለዚህ ፈርስት ኔም ላስት ኔም ይሄ ኦልሬዲ የነበሩ ነገሮች ናቸው። ከዛ ግን ወርኪንግ ሽፍት ይሄ ሰው በየትኛው ሽፍት ነው የሚሰራው? ዩዘር ወይም ደግሞ ስታፎቻችን ክሬት ያደረግን ስለሆነ ወርኪንግ ሽፍታቸው አልነበረም። እሱን መምረጥ መቻል አለብን። ፖዚሽናቸውን ጆይን ያደረጉበት ዴት መንዝሊ ሳላራቸው አልነበረም ከዚህ በፊት መንዝሊ ሳላሪ ብለን መጨመር አለብን። ፔመንት ዴይ ደግሞ መቼ ነው የሚከፈለው የሚለውን በ8ኛው ቀን፣ በ9ኛው ቀን፣ በ10ኛው ቀን በመቼ ነው የሚከፈለው የሚለውን በዚህ መልኩ ክሬት አድርገን መጨረስ አለብን። ከዛ መጨረሻ ኤክስፔንስ ፔሮልን ስንመርጥ እዚህ ላይ ያስገባነውን የመንዝሊ ሳላሪ ነው ኳልኩሌት አድርጎ ይሄን ያክል ነው የምትከፍለው የሚለው ማለት ነው። ከሞላ ጎደል የጨመርናቸው ነገሮች እነዚህ ናቸው። ዲፕሎይ አድርገን ያው ቴስት እስክታደርገው ድረስ በዚህ መልኩ ብትረዳው ጥሩ ነው። ያለው ነገር ይሄ ነው። ቴንኪው በጣም